ዘይት ደፍታ አቃጥለው ከዚህ በላይ ምንድነው የምታደርገው ዘይት ደፍታ አቃጥለው አንተው አውሬና አንተው ገዳይነ ብለው ከዚህ በላይ ኦሮሞ ምን ታደርጋዋለህ ከዚህ በላይ ጠላትነት ምን አለ እንደዚህ አድርገው ኦሮሞን እንደዚህ አድርገው ዘይት የፈላ ዘይት ደፍተህበት መልሰ እሱኑ ገዳይ እሱኑ ጨጫቢ እሱኑ አውሬ ብለ አውጀህበት ከዚህ በላይ ኢትዮጵያ ምን ታደርስበታለች ከዚህ በላይ አሁን እነዚህ ጋናዊ ናቸው በሉ ወይ ሱዳናዊ ናቸው በሉ እናንተ ለምዶባችኋል የተጎዳን ሰው ምስለም ተተን ስናሳያችሁ ጋናዊ ነው ሶማሊያዊ ነው ትላላችሁ የሐረርጌ ሰዎች ናቸው ሐረርጌ ኢትዮጵያን በኦሮሞ ከዚህ በላይ ምን ይደርስበታል ይሄ ሁሉ የተፈጸመው በጥቂቱ ነው ይሄ ሁሉ የተፈጸመው ሀጫሉ የሞተው ቀን የወንድማቸውን ህመም ተሰምቷቸው አደባባይ ቦቱ ኦሮሞዎች የተፈጸመ ጉዳይ ነው የፈላ ዘይት በገዛ ምድራቸው በገዛ ቀያቸው መንግስትን ተቃውመው አደባባይ መውጣት ኃጢያት የሆነባቸው ኦሮሞዎች እኔ ከጎናቸው ነኝ እኔ ዛሬም ነገም ትላንትም ቢደላቸውም ቢከፋቸውም ስጋዬን ዘልዝለው ቢበሉትም ከጎናቸው ነኝ ከዚህ በላይ ምን ታደርስባቸዋለህ በቁም አቃጥላቸው መልሰ ሃይማኖትን ነጥለው ያጠቃሉ መልሰ ብሔርን ነጥለው ያጠቃሉ ብለው ዘምተባቸው በኢሳት በፋና በኢቢሲ በአባይ ሚዲያ በአደባባይ ሚዲያ በእያንዳንዱ ጥምጣም የጠመጠሙ ነጠላ የዘቀዘቁ ባለ ታረደብኝ የሚሉ ተዋናዮችን እያመጣ ሃይማኖት መሰረት ያደረገ ብሔር መሰረት ያደረገ ጥቃት ፈጸሙ ኦሮሞዎች እያልክ የኦሮሞ ላይ የደረሰውን ጥቃት ማን ይናገረው አንተ እኔ ኢትዮጵያዊነትን ሰባኪ ነኝ ባይ እንን ስቃይ እንን ሰቆቃ ማን ይናገረው አሁን ሪፖርት አድርግና ይሄን ቪዲዮ አስነሳ ማን ይናገረው ታረዱ አዑዙ ቢላሂ ሚነ ሸይጣን ተብለው ታረዱ ብለ ሐሰተኛ ዜና ከምትፈበርክ እውነቱን ይሄንን ለህዝብ አሳይ ነፍጠኞች ሐረርጌ የሚኖሩ ነፍጠኞች ተደራጅተው በኢማራ ላይ ቆመው ሰልፉ በወጣው ህዝብ ላይ የፈላ ዘይት ደፍተው በዚህ ደረጃ የሐረርጌን ኦሮሞ በዚህ ደረጃ አቃጥለውት ያኺ ገደል ትግባች ኢትዮጵያ እውነት የማታቆም ለእውነት የማትቆም እውነትን ሐሰትን ብቻ የምታራግብ ኢትዮጵያን ያታስፈልገኝም አሁንም ቢሆን ልሙጦች ጭንቅላት ውስጥ ያለችው ኢትዮጵያ ገደል ትግባ እኔ ውስጥ ያለችው ኢትዮጵያ እንድትኖረው መፈልገው ሁሉ የሁሉ ስቃይ የሚያማት ሁሉን ስቃይ የኔ ነው ብላ የምትረዳ ሁሉም በኩል የምታይ ኢትዮጵያ እንጂ ኢትዮጵያውያንን እየለየች ተበዳዮችን በዳይናችሁ የምትል ፕሮፓጋንዳ የምትነዛ አብይ አህመድ ከዚህ በላይ ኦሮሞን ምን ያደርገዋል ነፍጠኛው ከዚህ በላይ ኦሮሞን ምን ያደርገዋል ትላንት ጡት አልቆረጥክም እያልክ ዛሬ ትላንት ጡት ለመቁረጥ አያቶች ጡት ለመቁረጣቸው በአደባባይ የአያቶቻችንን ታሪክ እንደግማለን እንዳልከው አያቶች ጡት ቆረጡ አንተ የፈላ ዘይት ደፍተ ወንድሞችህን የቁም ስቃይ ውስጥ ከተትካቸው ቢገባህማ እነዚህ ወንድሞችህ ነበሩ ሚለዩህ በብሔር ብቻ ነው ቢገባህማ ይሄ ወንድምህ ነው ይሄንን ስቃይ ያላወገዘ ሚዲያ ለዚህ ስቃይ መልስ ያልሰጠ ሚዲያ እነዚህ የተሰቃዩ ወገኖቻችንን መልሶ አሰቃዮች ናቸው መልሶ አሸባሪ ናቸው የሚልን ሚዲያ ገደል ይግባ እሺ የኔ ኢትዮጵያዊነት ሰባኪ አረባከ የኦሮሞ ነፍስ ቁበማ ይሰጥ የኦሮሞ ስቃይ ደንታ የማይሰጥህ ኦሮሚያ ክልል ችግር በተፈጠረ ቁጥር ሁሉ ኤከሌ ተጠቃ እንጂ ኦሮሞ ተጠቃ የኦሮሞን ጥቃት የማትናገር ኢትዮጵያ ገደል ትግባ እኔ የኦሮሞ ህመም የሚያማት ኢትዮጵያ የተጋሩ ህመም የሚያማት ኢትዮጵያ የስልጤ ህመም የሚያማት ኢትዮጵያ የሲዳማ ህመም የሚያማት ኢትዮጵያ ነው መፈልገው በተናጠል ግን የነፍጠኛው ህመም የሚያማት የሌሎች ህመም ቁብ የማይሰጣት በሌሎች ህመም ላይ ራሷን ህልውናዋን ያስቀመጠች ኢትዮጵያ ለኔ አታስፈልገኝም አሁንም አስረግጬ ነግራችኋለሁ የቷን ኢትዮጵያ ነው መፈልገው ሁሉን በእኩል የምታየዋን ኢትዮጵያ ለሁሉ እኩል የምታለቅሰዋን ኢትዮጵያ ለሁሉ እኩል የምታዝነዋን ኢትዮጵያ እሷን ነው መፈልገው አግላዩዋን ትደደቧን ኢትዮጵያ በጭራሽ አልፈልጋትም በጭራሽ አልፈልጋትም እነግርሃለሁ
ይሄንን ስቃይ ይሄንን በደል ማውገዝ እንደ ኃጢአት የሚቆጠርበት እንደ ተላላኪነት የሚታይበት ሀገር ያኺ ኢሳት የተደራጁ ኃይሎች የኦርቶዶክስ እምነት አማኞችን አጠቁ አለ። ስለ ሐረርጌው ጥቃት ግን አልተናገረም። የተደራጁ ኃይሎች ኦርቶዶክስ እምነት ተከታዮችን ነጥለው አጠቁ አለ። የስልጤዎች መጠቃት የኦርቶዶክስ መጠቃት እንኳን አልነበረም። በመሰረቱ ብሔርን መሰረት የተደረገ ጥቃት የተፈጸመው ኦሮሞ ላይ ነው፣ ሌላው ላይ አይደለም። ምክንያቱም ኦሮሞዎች የወንድማቸውን እንባ ሊያነቡ አደባባይ ወጥተው እላቸው ላይ የፈላ ዘይት የተደፋባቸው ብሔራቸው በገዛ መሬታቸው ከአንድም ሁለቴ እኮ ነው። ከዚህ በፊት ጀዋር ላይ በማታ የእስር ትእዛዝ አውጥተው በማታ ሊገሉት በከበቡት ጊዜ የእስር ትእዛዝ አልኩኝ ሊገሉት በከበቡት ጊዜ የኦሮሞ ህዝብ አደባባይ ሲወጣ አርፈ ተቀመጥ ብሎ ነፍጠኛው መንገድ መልሶ ሲከፍትበት ችግር ተፈጠረ። ዛሬም ኦሮሞ ወንድሜ ሞተብኝ ብሎ ለሐዘን በወጣበት የፈላ ዘይት ተደፋበት። አንተ ሐሰተኛ ፎቶ እያወጣ በሐሰተኛ ፎቶ ጎፈንድሚ የምትለቅም ምድረ ቶልቶላ ምድረ ለማኝ ምድረ አጭበርባሪ ምድረ ቆሻሻ ይሄንን ለምንድን ነው ማዘግበው? የፈላ ዘይት የተደፋበት ወንድምህን ለምንድን ነው ማዘግበው? የሐረሩ ኦሮሞ በዚህ ደረጃ ዘይት ተደፍቶበት ያጫሉን ግድያ ለመቃወም በወጣበት ለምን ትቃወማለህ? በገዛ ምድሩ ማዘን እንኳን አይችልም። አደባባይ ወጥተህ ሐዘንህን ማንጸባረቅ አይችልም ተብሎ በዚህ ደረጃ የፈላ ውሃ ተደፍቶበታል። ኦሮሞ የሰው ልጆችን እንደ ሰው ልጅ የምታይ አንተ ነህ ዘረኛ እነግርሃለሁ። አንተ ነህ ዘረኛ ባትሆን ኖሮ የኦሮሞ ህመም እኩል ያምህ ነበረ። ዘረኛ ባትሆን ኖሮ ኦሮሞ በምድሩ ላይ ማዘን አችልም፣ ለሐዘን አደባባይ መውጣት አችልም ተብሎ ላዩ ላይ ዘይት የፈላ ዘይት ሲያርከፈክፉበት ታዲያ የፈላ ዘይት የደፋው ነፍጠኛ ኦሮሚያ ክልል ላይ ስቃይ ቢደርስበት ተጠያቂው ማን ሊሆን ነው? ባካችሁ በእናትህ ላይ ብላ አይደለም ተግባባ። የተደራጁ ነፍጠኞች ኦሮሞን በዘይት መቀቀላቸው ለምን ነው ያልተዘገበው? ለምን ይሄን ትቃወማለህ እንዴ አንተ? ይሄን ያልተቃወመች ኢትዮጵያ ይሄንን ከሚያደርገው መንግስት ጎን ነኝ ብላ የምትወጣ ነፍጠኛ ገደል ግባ፣ ጠላቴ ነህ፣ ገደል ግባ። የኦሮሞ ብቻ ጠላት አይደለም የኔም። ይሄን ጣፋንታ ለኔ ቢደርሰኝም ይሄንን ጣፋንታ ደግፈው የምትወጣ አውሬ መሆንህን አሳይተኸኛል። ይሄንን እኮ ነው መንግስት ወታደሮች የሚያደርሱትን ይሄንን ግፍ ደግፈው እኮ ነው አደባባይ የምትወጣው ነፍጠኛ። ይህንን ግፍ ያልታጠቁ ኃይሎችን የታጠቀው አራዊት ሲጨፈጭፍ በጨፍጨፍ ትክክል ነው፣ ህግን እያስከበርክ ነው፣ ኢትዮጵያን እያዳንክ ነው ብለህ አደባባይ ይወጣው። ያኺ እናት የለህም ወይ? የእናትህ እናት ጡት አልቆረጥንም ትላላችሁ። ከዚህ በላይ የአባቶቻችሁን ታሪክ እውነት እየደገማችሁ ነው። ጡት አልቆረጥንም ትላለህ። የእናቶች የአምስት ወር እርጉዝ የሆነችን እናት አስገድደው የሚደፍሩ የአምቦ ከተማ ከንቲባ ቢሮ ላይ አስገድደው የሚደፍሩ አራዊቶችን እየደገፍክ ህግን እንዴ! እርጉዝን ሴት አስገድዶ መድፈር ህግን ማስከበር ነው። ህግን ማስከበር ነው። የ5 ወር እርጉዝን ሴት ተፈራርቆ መድፈር ህግን ማስከበር ነው። ነፍጠኛ ህግን እያስከበሩ ነው። ህግን እያስከበሩ ነው ወይ? የመንግስት አካላት የመከላከያ አውሬዎች ለ6 ለ7 አንዲትን የ5 ወር ጽንስ ያላትን ሴት እናታችንን ወይም እህታችንን አስገድደው ተፈራርቀው ደፍረው ጽንሷን አስወርደው ህይወቷ ለጥቂት ነው የተረፈው።
ድሮ ነፍጠኛው ስርዓት ያማረችውን ሴት ባልየዋን አስሮ ሲገናኝ ያድር ነበር። ዛሬ የገጠመን ይሄው ነው። ዛሬ የሆነ ያለው ይሄው ነው። የነፍጠኛው ስርዓት ሰራዊት የአብይ አህመድ ሰራዊት ባልን ጠፍሮ አስሮ ሚስትን ይደፍራል። ያኺ እሺ የዲሞክራሲ ተፋላሚዎች ለዲሞክራሲ የሰብአዊነት መብት ተሟጋቾች ባል ታስሮ ሚስት የምትደፈርበትን ስርዓት እየደገፍክ እኔን የማውራት ሞራል የለም። አብይ መስት ጎ